መተናል በአዲስ ነገር መተናል። እንዴት ናችሁ? ደህና ናችሁ? ደህና አለን። ሰላም ታላበዛባችሁ። ወሬ እንደው ዘንድሮ አስጠልቶናል። ሰምታችኋል። እና ዛሬ ምርጥዬ ብርያኔ፣ የዶሮ ብርያኔ ቀለል ባለች ያለን ነገር ጨምረን የሌለንን ነገር ደግሞ የለም ብለን ባለን ነገር እጥምጥን ባለች እንሰራለን እላችኋለሁ ውዶቼ ማሮቼ። እና ደህና ናችሁ አላችሁ? አለው እኔ ሽንኩርት እንደዚህ ከተልኩ አበሰልኩ አቀላው ማለት ነው። እሺ አቀላው እና ካቀላው በኋላ ይሄው እንደምታዩት ማለት ነው። እስኪ ድምጽ ከወደ የለበት ልጅ እና እንደዚህ ያደረኩላችሁ እና ላችኋለሁ። እሱ እንደዚህ አጥቼ ጨምሬ አሸውና ሽት አረኩላችሁ ነው ማለት ነው። ያው እኔ ሁሌም አዲስ ነገር ነው ይዤላችሁ የሚመጣው ሁሌም ማለት ነው። እና ያው እንዳልኳችሁ እና ሁሌም አንበላም እላችኋለሁ። አቋረጥኩ በመሃል ማለት ነው። እና ዶሮ እንደዚህ ካሸሁት በኋላ በደንብ አድርጌ ከሽንኩርቱና ከዘይት ጋር ማለት ነው። ሽንኩርቱን ያው ስከተፍ ስላልተመቸኝ ነው ያላሳየኋችሁ። ፍሬሽ ቲማቲም የለኝም። ቲማቲም ሳልሳ ነው ያደረግኩበት። ዘባዲም የለኝም። ባለኝ ነው የሰራሁት። ባለኝ ግን ማለት ነው አቤት ሙያ እጅ ነው የሚያስቆረጥም። አይገርማችሁ? እና ይሄው ቅመሞቼ ደግሞ 7 ከሙን፣ ኩርኩም፣ ምንድነው ኩዝበራ ምናምን፣ ፍልፍል አስወጥ፣ ጨው ምናምን ነው ያለበት ማለት ነው። እንደዛ አድርጌ ከጨመርኩ በኋላ ጨምሬበት እና ድንች ደግሞ ጠብሼ ነበር። ድንች ጠብሼ አላሳያችሁም። እሱንም ዘይት እንትን አላልኩም፣ አልተመቸኝም። እና ድንች ዝም ብዬ ጠብሼ ስላችሁ ግማሽ አፋፍ በደንብ ከበሰለ ያው ከዚህ ጋር ስለሚቦካ ማለት ነው እንዲቦካብኝ ስላልፈለግኩ ከዛ ጨመርኩበት ድንች ዘይት አንተን ብዬ ፋፍራሙ ከተፍኩና ድንቼ ማለት ነው ጠበስኩላችኋለሁ። ጠበስ ይሄን በደንብ ነው ያሸሁት። በደንብ እንድብላላልኝ ፈልጌ ነው በደንብ ያሸሁት። እሺ በደንብ ነው ማሸት ያለባችሁና እንደዚህ ውሃ ከለስኩና ከደንኩት ማለት ነው። እዚህ ጋር ድንች የተጠበሰው ጨመርኩበት። ዶሮ ከበሰለ በኋላ ነው ከተወሰነ ደቂቃ በኋላ እናላችኋለሁ ማለት ድንች እንደዚህ ጠብሼ ጨመርኩበት። በደንብ እንዳይቦካ አድርጉኝና ማለት ነው ጨምሬ እንትን አደረኩኝ ማለት ነው። እንደዚህ አዋህድኩትና አማሰልኩና ከዛን ክድን አድርጌ ቁጭ አረኩት እላችኋለሁ። እዚህ ጋር ደግሞ ከዛ እንደዛ አድርጌ ቁጭ ይመስላል። ቁጭ ብሎ እንዴት እንደሚያምር ሲበስል በጣም እጅ ያስቆረጥማል። እጅ ነው የሚያስቆረጥመው ትላላችሁ። በጣም ነው የሚጣፍጠው ከሚባለው በላይ እና እንደዚህ አድርጌ ቁጭ ብሎ ይመስላል። ድንቹን ተጨመረ፣ ቅመም፣ ጨው ምናምን አቤት። ከዛ አያችሁ እዚህ ጋር ሩዝ ገንፈል አድርጌ ቀረፋና የሎሚ ደረግሎኝ ወረቀት ብቻ ጨምሬ ገንፈል ያደረኩት ሩዙ ለብቻ ማለት ነው። ከዛ ጠፍኩት እዚህ ጋር ሩዙን ከስር አደረኩት ማለት ነው። የቅድሙ ዶሮ ይመስለዋል ከድንች ጋር አንድ ላይ ብሎ ማለት ነው። በጣም በሚያምር ሁኔታ ነው የበሰለው። ከዛ ይኸው ጨመርኩበት እንደዚህ ማለት ነው። አንስቴ ድርድር መቅሉብ እንደሚሰራው ትደረድሩታላችሁ። ከነገራችን ላይ